ጤና ይስጥልን ባላችሁበት ሁሉ ሰላምታችን ይድረሳችሁ ብለናል። የሰዓቱን ዜና ይዘን ቀርበናል። አብራችሁን ቆዩ። የሰዓቱን ዜናም አበይት ርዕሶቹን በማስቀደም እንጀምራለን። የቀድሞ የኬንያ ጠቅላይ ሚኒስትር በ80 ዓመታቸው ማረፋቸው ታውቋል። እስራኤል ሐማስ ሁሉንም ታጋቾች ካላስረከበኝ የራፋን ድንበር አልከፍትም ስትል አስታውቃለች። በሰፊው እንመለከታለን። አብራችሁን ቆዩ። በቀዳሚ መረጃችን የትራንስፖርትና ሎጂስቲክስ ሚኒስቴር ጥፋተኛን ለመቅጣት ከዚህ በኋላ የተሽከርካሪ ታርጋ መፍታት እንደማይቻል አስታውቋል። በተሽከርካሪ ጥፋት ሲፈጸም ታርጋ ይፈታል የሚል ሕግ የለም ያሉት የትራንስፖርትና ሎጂስቲክስ ሚኒስትር ዶክተር አለሙ ስሜ ጥፋት ሲፈጸም የተሽከርካሪ ሰሌዳ መፍታት የተለመደ መሆኑን ተናግሯል። ሰሌዳ በመፍታት ጥፋተኛ ይቀጣል ማለት እንደማይቻልና በተሽከርካሪ ላይ ተግባራዊ ይደረጋል የተባለው አዲሱ ሰሌዳ እንደማይፈታ የገለጹ ሲሆን ጥፋተኛን ለመቅጣት ሰሌዳ መፍታት አግባብነት የለውም ሲሉ ተናግሯል። የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታ በርሆ ሐሰን የተሽከርካሪ ታርጋ እንዳይፈታ የተሰራ ነው ያሉት ሲሆን ይህ እንዲተገበር ለማስቻል የተሽከርካሪዎች ታርጋ ሳይፈታ የቅጣት ክፍያ በበይነ መረብ እንዳይፈጸም እየተደረገ መሆኑን ተናግረዋል። ሚኒስትሩ አክለውም ታርጋ መፈታት ያለባቸው የተለያዩ ምክንያቶች እንዳሉ በመግለጽ ለቅጣት አይነት ሁኔታዎቹም ግን የተሽከርካሪ ታርጋ መፍታት እንደማይቻል አስታውቋል። በመሆኑ በዘንድሮ ዓመት የተሽከርካሪ ታርጋ እንዳይፈታ ይሰራል ሲሉም ጠቁሟል። በተያያዘው ባጀት ዓመት በሀገሪቱ የሚገኙ ተሽከርካሪዎች በአዲሱ ሰሌዳ ሙሉ ለሙሉ ሊቀየር ይደረጋል ሲሉም የተናገረው ሚኒስትሩም አዲሱ ሰሌዳም ከውጭ ተመርቶ ወደ ሀገር ውስጥ እንዲገባም እየተደረገ እንደሚገኝ ገልጿል። አክሎ በአጭር ጊዜ ውስጥ ተጨማሪ አዲሱ የተሽከርካሪ ሰሌዳ እንዲመረት እየተሰራ እንደሚገኝ ገልጸዋል። በቀጣይ አዲሱ ታርጋ በሀገር ውስጥ እንዲመረት ለማስቻል መታቀዱንም ሚኒስትሩ ተናግሯል። በሌላኛ መረጃችን አንጋፋ የኬንያ ተቃዋሚ ፓርቲ መሪ ራይላ ኦዲንጋ አረፉ። የቀድሞ የኬንያ ጠቅላይ ሚኒስትርና አንጋፋ የኬንያ ተቃዋሚ ፓርቲ መሪ ራይላ ኦዲንጋም ለሕክምና በሄዱበት በህንድ ዛሬ በልብ ድካም አርፈዋል። የ80 ዓመቱ ኦዲንጋ በህንድ ከእህታቸው ከልጃቸውና ከግል ሐኪማቸው ጋር በእግር እየሄዱ ድንገት ተዘለፍልፈው ከወደቁ በኋላ ወዲያውኑ በአቅራቢያ ወደሚገኝ ሆስፒታል ተወስደው ነበር። ሆኖም ሆስፒታል እንደደረሱ መሞታቸውን ማረጋገጡን የህንድ ፖሊስን ጠቅሶም የፈረንሳይ ዜና አገልግሎት ኤኤፍፒ ዘግቧል። በወቅቱ አንድ የህንድ ጸጥታ አስከባሪ መኮንንና አንድ የኬንያ ጸጥታ መኮንን አብራቸውን እንደነበሩ ፖሊስ ተናግሯል። ከአንድ የፖለቲካ ፓርቲያቸው አባልም አረጋግጧል። እንደ አውሮፓውያን አቆጣጠር ጥር 1945 ዓመተ ምህረት የተወለዱት ኦዲንጋም የወጣትነት ዕድሜያቸውን በእስር ቤት አሳልፏል ተብሏል። ለ5 ጊዜ ለፕሬዝደንትነት ተወዳድረው ሳይሳካላቸው ቀርቷል ተብሏል። የኦዲንጋ ሞት በተቃዋሚዎች አመራር ዘንድ ክፍተት መፈጠሩ እንደማይቀር ይገምታል ተብሏል። ተቃዋሚዎችን በማንቀሳቀስ እርሳቸውን የሚተካ ፖለቲከኛ መገኘቱንም ግልጽ አይደለም ተብሏል። የኬንያ ፖለቲከኞች በኦዲንጋ ሞት የተሰማቸውን ሐዘን በመግለጽ ላይ ናቸው ተብሏል። ከውጭ ሀገር መሪዎች የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በራይላ ኦዲንጋ ሞት የተሰማቸውን ሐዘን ከገለጹት የመጀመሪያዎቹ መሪዎች መካከል አንዱ ናቸው ስል ኤኤፍፒ ዘግቧል። በመጨረሻ መረጃችን ሐማስ የሁሉንም ታጋቾች አስክሬን ካላስረከበም ወደ ጋዛ የሚገባው እርዳታ እንደሚገደብ እስራኤል አስጠነቀቀች። ሐማስ የሁሉንም ታጋቾች አስክሬን ካላስረከበ ወደ ጋዛ የሚገባው እርዳታ እንደሚገደብ እስራኤል አስጠንቅቃለች ተብሏል። ሐማስ እስካሁን ድረስ የአራት ታጋቾች አስክሬን ማስረከቡን የእስራኤል መከላከያ ገልጸዋል። የአራቱ ሰዎች ማንነት ለመለየትም የአስክሬን ምርመራ ይደረጋል ተብሏል። ሐማስ የ28ቱ ታጋቾች አስክሬን ካላስረከበም ወደ ጋዛ የሚገባውን ሰብአዊ እርዳታ እንደምትገድብ እስራኤል አስጠነቅቃለች ተብሏል። እስራኤል የ45 ፍልስጤማውያን አስክሬን አስረክባለች ተብሏል። ሐማስ ለቀይ መስቀል ካስረከባቸው አስክሬኖች አንደኛው ኔፓል ዜጋ ነው ተብሏል። ሐማስ የተቀሩት የ20 አስክሬኖች እንዲለቅና ጫና በርቱበታል። አስክሬኖቹ ካልተለቀቁ የተኩስ አቁም ስምምነቱን እንቅፋት ሊገጥሞ ይችላል ተብሏል። የእስራኤል መከላከያ ሐማስ ስምምነቱን ማክበር አለበት፣ የታጋቾቹን አስክሬን ለቤተሰቦቻቸው ይመልስ ብሏል። ይህን ሳይሆን ከቀረ ወይም ሂደቱን ከዘገየም አስፈላጊ እርምጃ ይወሰዳል ስልም አስጠንቅቋል። ሐማስ ስምምነቱን ካላከበረ በሚል እስራኤል ሰብአዊ እርዳታ ለመገደብና የራፋን ድንበር
ላለመክፈት ወስናለች ተብሏል። ሐማስ የተቀሩትን ታጋቾች አስክሬን ለማግኘት እንደተቸገረ ገልጸዋል። በእስራኤል መገናኛ ብዙሃን የወጣ መረጃ እንደሚጠቁመው የሁሉም ታጋቾቹን አስክሬን ማግኘት ቀላል ላይሆን ይችላል ተብሏል። ዓለም አቀፉ ቡድን በጋዛ ተሰማርተው አስክሬናቸውን እንዲፈለግ እስራኤል ተሻለች ተብሏል። ፕሬዚዳንት ዶናልድ ትራምፕ በበኩላቸውም ሸክም ቀሎለናል፣ ስራችን ግን አላለቀም፣ አስክሬኖች ገና አልተለቀቁም፣ ሁለተኛ የሰላም እቅዱ ክፍል አሁን ይጀምራል ብሏል። ከቢቢሲ የአሜሪካ አጋር ሲቢኤስ ጋር ቆይታ ያደረጉት ጠቅላይ ሚኒስትር ቢንያሚን ኔታንያሁም ቀጣዩ የሰላም እቅድ ክፍል ይተገበራል ብሎ እንደሚያምኑ ተናግረዋል። ሐማስ ትጥቅ ፈቶ ወታደራዊ እንቅስቃሴውን የማይገታ ከሆነ ግን ገሃነም ይጠብቃቸዋል ሲሉም ዝተዋል። በጋዛ ማንኛውም የጦር መሳሪያ ማምረቻ እንዲኖር እንደማይፈቅዱምና ወደ ጋዛ ማንኛውም መሳሪያ እንደማይገባም ጠቅላይ ሚኒስትሩ ተናግረዋል። ትራምፕ ሐማስ ትጥቅ እፈታለሁ ብሏል፣ ትጥቁን ካልፈታ ግን እኛው እናስፈታቸዋለን ብሎ መናገራቸው ይታወሳል። ከተኩስ አቁም ስምምነት በኋላም በእስራኤል ኃይሎች በምስራቅ ጋዛ በተፈጸመው ጥቃት 7 ፍልስጤማውያን መገደላቸውም ተገልጸዋል።